የኢትዮጵያ መንግስት ለጦርነት ለመጀመር ሰበብ እየፈለገ ነው አለችም። የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ በማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው አለችም። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ለኢትዮጵያ ውንጀላ ሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥቷል። የብልጽግና መንግስት ለ2 ዓመታት ያህል ጦርነት ለመጀመር ሲያደርግ ለነበረው መቁነጥነጥ ሐሰተኛ ባንዲራውን እያውለበለበ ነው ብለዋል። የኢትዮጵያ ፌዴራል ፖሊስ ረቡዕ ዕለት ባወጣው መግለጫ የኤርትራ መንግስት በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለት ወንጅላለች። ፌዴራል ፖሊስ ጥር 6 ቀን 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን ቁጥጥር ስር ማዋሉን ገልጿል። የኤርትራ መንግስት ይህንን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሏል። የፌዴራል ፖሊስ ውንጀላን ተከትሎ ምላሽ የሰጡት የኤርትራው ማስታወቂያ ሚኒስቴር ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ብለዋል። ፌዴራል ፖሊስ በቁጥጥር ስር ያዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ናቸው በማለትም ከሷል። ተያዙ የተባሉ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዛቸው የነበሩ 2 ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውም አመላክቷል። ፖሊስ በስውር የተላኩ ያላቸውን 41999 የክላሽ ጥይቶች፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶችን በቁጥጥር ስር መዋላቸውን የማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶችን ከኤርትራ መንግስት የተላኩ መሆናቸውንና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበረ። ጥይቶቹን ሲያጓጉዙ ተይዘዋል የተባሉ ተጠርጣሪዎች ላይ ፖሊስ አድርጎ ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀሌ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩም ተናግሯል ብሏል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛ ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል በሚል የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉ ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስም ሆን ተብሎ የተሰራ የውሸት ዜና ነው ሲሉም ለቢቢሲ ተናግረዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ነው ብለዋል። ወደ ግጭት እንዳይካሄድ እኛ በበኩላችን ጥረት እያደረግን ነው። የእነሱ አካሄድ ግን ይመስለኛል ወደዚያ የሚያመራ ነው ሲሉም የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የኤርትራው ፕሬዝዳንት በዚህ ሳምንት መጀመሪያ ላይ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ የብልጽግና መንግስት በራሱ አገር ህዝቦች ላይ ጦርነት አውጇል ብለው ነበረ። በዚህ ቃለ ምልልስ ላይ ኤርትራ ጦርነት እንደማትፈልግ የተናገሩ ፕሬዝዳንቱ ነገር ግን አገራችን እንዴት መከላከል እንዳለብን እናውቃለን ብለዋል። ኢትዮጵያና ኤርትራ ከዚህ በፊት በድንበር ይገባኛል ጥያቄ የተነሳ ለ2 ዓመት ደም አፋሳሽ ውጊያ አካሂደው ነበረ። ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ሰላም በመውረዱ ጠቅላይ ሚኒስትሩ የሰላም ኖቤል ተሸላሚ ሆነዋል። በሰሜን ኢትዮጵያ የፌዴራል መንግስቱ ህወሓት ጋር የገባውን ጦርነት ተከትሎ በጋራ የዘመቱ ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት በኋላ በመካከላቸው መቃቃር ተፈጥሯል። ጠቅላይ ሚኒስትር አብይ ከባህር በር ማግኘት የህልውና ጉዳይ ነው ማለታቸውን ተከትሎ የሀገራቱ ግንኙነት እየተካረረ መጥቷል። ኤርትራ በአውሮፓውያኑ 1991 የጦርነት ነፃነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉ ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮኖችና ሌሎችንም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ፌዴራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው
ኢትዮጵያ ውስጥ አለመረጋጋት ለመፍጠር ነው። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም